ወይም የሰላምዬ ዛሬ የመቆረቢያ ልብስ ገበያ ሄደን ገዝተን ልንመጣ ነው። ሽብር ልካችሁልን 20 መቆረቢያ ልብስ ልንገዛበት ነው። ለ20 ሰዎች ለ20 ቆራቢያን በጣም ደስ የሚል ስሜት ሊፈጥር ነው። አንደኛ መቆረብ የሚፈልጉ ሰዎች በገንዘብ ምክንያት ቁርባኑ መቋረጥ የለበትም። ፈልገው ተዘጋጅተው ቀናቸውን ጨርሰው ግን ልብስ የለኝም ከ5 ወር በኋላ ከ6 ወር በኋላ አጠራቅሜ ከደሞዜ ላይ ከምኔ ላይ የሚሉ አሉ። እንደገናም ደግሞ ምንም አቅም የሌላቸውም አሉ። ስለዚህ በገንዘብ ምክንያት ልብስ ከሚቀርባቸውና ቁርባኑ ከሚቋረጥ ብለን ያመቻቸነው ሐሳብ ነው። የመቆረቢያ ልብስ በነፃ ነው የምንሰጠው። 2 አይነት አሰጣጥ አለ። አንዳንዱ ልብስ መተው ይወስዳሉ ከኢፍታህ መዝሙር ቤት፣ አንዳንዱ ደግሞ እዚህ መምጣት ያልቻሉ ክፍለ ሀገር ያሉ ወይም ደግሞ እኔ ራሴ ጊዜ ካጠረኝ ልብሱም ቶሎ ካለቀ ገንዘቡ እያለ ልብሱ ካለቀና ሄጄ መግዛት ጊዜ ካጣሁኝ በአካውንታቸው ላይ 5000 ብር እናስተላልፍና ከዛ ብናረጋለን ልብሱን ገዝተው ቆርበው እንዲያሳዩን እናረጋለን። ፎቶ እንዲልኩልን እናረጋለን። ስለዚህ እስካሁን ድረስ በመቆረቢያ ልብስ ብቻ በአካውንት የተላከም በመተው ልብስ የወሰዱ እኔ ዝም ብዬ እንደው ሳላጋንንም በጣምም ደግሞ ሳላወርደው 1000 ሰው በትንሹ ብዬ እላለሁ። መተው የወሰዱትን ነው ታዲያ የምላችሁ የወሰዱትን። ሌላ በየቤቱ የቆረበው ምናምን ተውት። ሁሉም 369 ወይም 370 ሺህ ሰው ሰብስክራይብ አድርጎኛል። ከዚህ ውስጥ 10 ሺህ ሰው ነው ያልቆረበ ማለት እችላለሁ። 350 ምናምን ሺህ ሰው ቆራቢ ነው ብዬ አስባለሁ እንደኔ። ስለዚህ ገበያ ወጥተን እንገዛለን። ሰላምዬ አብራኝ እጅስቲ እየለበሰች ነው። ያት እስቲ ልበሽ ብያታለሁ። ሰላም ቶሎ ውጪ። እንደምታዩት እንግዲህ የተቆነጃጀው አላችሁም፣ ግን አመዳቡኝ ከሞጣል። የሚገርማችሁ ነገር እኔ ይሄን ነገር እንዳሳያችሁ ያሰብኩት ማለት ነው። አባይ ብዙ ጊዜ እንደዚህ መቆረቢያ ልብስ ገዝቶ ለመግዛት ሲሄድ ምናምን አብሬ እኮ ይሄዳለሁ። ግን አንድ ቀን እስቲ ሁሉ ጊዜ አባይ ሲገዛ አይታይም። ምንድነው መቶ ብቻ ሲወስዱ ነው የሚታዩትና ለምንድን ነው ዛሬ ከመጀመሪያ ፕሮሰሱ ጀምሮ እስከ ገዝቶ እስከሚያስረክብ ድረስ ያለውን ሂደት ማላስረዳችሁ ብዬ አስቤ ነው። ለቤተሰቦቼ እንዴ ከኔ ጋር መዋል ያምራችኋል፣ ከመምህር ተስፋዬ ጋር መዋል ያምራችኋል ብዬ እንደዛ አስቤ ነው። የሚገርማችሁ በፊት እኔ ማለት ነው የዛሬ 4 ዓመት ነው ምናምን ላይ እኔ ገዛ ነበር።